የኢራን አሜሪካ ከባድ ትንቅንቅ በሆርሙዝ ዙሪያ እያጠነጠነ ነው። በጠባቡ ሰርጥ አንዳቸው በሌላኛቸው ላይ የበላይነት ይዘው ኪሳራ ለማድረስ እየተፎካከሩ ነው። ትራምፕ ኢራንን አንቀው ያላትን ብቸኛ የምጣኔ ሀብት ምንጭ ለማድረቅና ትንፋሿን ለማሳጠር ወሳኙ ሜዳ ላይ እንደገባው ይታወቅልኝ ብለዋል። ትራምፕ ወሳኝ የፍልሚያ ሜዳ ያሉት ጠባቡን ሰርጥ ሆርሙዝን ነው። በእርግጥ ትራምፕ አልተሳሳቱም። ሆርሙዝ ለኢራን የምጣኔ ሀብት የጀርባ አጥንት ነው። ከኒውክሌር ትይዩ የሚጠቀስ አደገኛ ስልታዊ መሳሪያዋ ነው። አሜሪካን አክስራም አዋርዳም የራሷን የጦርነት ኪሳራ ለመመለስ በሙሉ አቅም እየተፋለመች ያለችው ሆርሙዝን ይዛ ነው። ወሽመጡ መደራደሪያዋ ነው። ከባድ መሳሪያዋ ወዳጅ ማፍሪያዋ ነው። ሩሲያ ለኢራን አለውልሽ የሚል ይፋዊ ማረጋገጫ የሰጠችው ሆርሙዝን ታሳቢ በማድረግ መሆኑ አይዘነጋም። ሆርሙዝ ሲዘጋ ጉሮሯ የተከፈተው ሩሲያ ናት። ትራምፕ ወዳጅም ጠላትም ያሏቸውን ሀገራት ሁሉንም ኑ የጋራ የሆነውን ሆርሙዝ እናስከፍት ብለው ነበረም። በቂ ምላሽ ባያገኙበትም ከዚህ አንጻር በሆርሙዝ በኩል ለጊዜው ትንቅንቁ አንድ ለአንድ ሆኖ እንደቀጠለ ነው። በአሁኑ ሰዓት ሙሉ ለሙሉ በሚባል መልኩ የኢራን አሜሪካ ትንቅንቅ ሆርሙዝን ማዕከል አድርጓል። ሆርሙዝ ሌላ ዘመቻ በመጨመር ኢራንን አድክሞ ለድርድር ማስቀመጥ የሚለው የትራምፕ እቅድ በጥብቅ የተያዘ ነው። ከሰሞኑ በነጩ ቤተ መንግስት ፕሬስ ሴክሬታሪያት ካሮሊን ሌቪት አሜሪካ እቅዷ እየሰራ ነው ሲሉ ያረጋገጡት የሆርሙዝን እገዳ ነው። በእገዳው የኢራንን ምጣኔ ሀብት አንቀን ይዘነዋል ብለው ነበረም። ኢራንን በቀን $500 ሚሊዮን እያሳጧት እንደሆነም ተናግረዋል። ኢራኖች የሐርግ ደሴት ሙሉ ለሙሉ ሞልቶ የነዳጅ ዘይት ማስገባትም ሆነ ማስወጣት አይችሉም ብለው ነበረም። ይህን ተከትሎም ኢራን በነ ትራምፕ ላይ ውሃ ቸልሳለች። ኢራን ለዓለም አቀፉ የኤነርጂ አቅርቦት እጅግ ወሳኝ በሆነው በሆርሙዝ ሰርጥ በኩል በሚያልፉ የጭነት መርከቦች ላይ ከጣለችው አዲስ የጉዞ ታሪፍ የመጀመሪያውን ትልቅ ገቢ እንደሰበሰበች ይፋ አድርጋለች። የትራምፕን ጆሮ ጨው የሚያደርግ እቅዳቸውን ጥያቄ ውስጥ የሚያስገባ መረጃ ከሆርሙዝ ተሰምቷል። እርሱም 52 የኢራን መርከቦች በ72 ሰዓታት ውስጥ የአሜሪካንን ክልከላ ተላልፈው ተገኝተዋል የሚለው ነው። ባለፉት 72 ሰዓታት 52 የኢራን መርከቦች አሜሪካ በኢራን የውሃ ክልል የጣለችውን የእንቅስቃሴ እገዳ ጥሰው ማለፋቸውን የዘገበው ፋርስ የዜና ወኪል ነው። ሰኞ ዕለት ከምሽቱ 4 ሰዓት በፊት የነበሩትን 3 ቀናት የሳተላይት መከታተያ መረጃ ዋቢ አድርጎ ያቀረበው የኢራኑ የወሬ ምንጭ እገዳውን ጥሰው ካለፉት መርከቦች መካከል 31ዱ ነዳጅ ጫኞች ናቸው ብሏል። 21ዱ ደግሞ የጭነት መርከቦች ናቸው። ይህ ከባድ ክስተት የተሰማው በኢራን በአሜሪካና በእስራኤል መካከል የካቲት 21 ቀን 2018 ዓ.ም ጦርነት መቀስቀሱን ተከትሎ የኢራን አብዮታዊ ዘብ ኃይል የሆርሙዝ ሰርጥ መተላለፊያን መዝጋቱን የካቲት 23 ቀን 2018 ዓ.ም ካስታወቀ በኋላ ነው። በግጭቱ በኢራንና በተቃዋሚዎቹ ሀገራት መካከል የእርስ በርስ ጥቃቶች ተደጋግመው የተሰነዘሩ ሲሆን በእስራኤል ግዛት ላይ በኢራን የተፈጸሙ ጥቃቶችንና ቴህራን በቀጠናው ባሉና ከአሜሪካ ጋር በአጋርነት ተሰልፈዋል ባለቻቸው አካላት ላይ የሰነዘረቻቸውን ጥቃቶች ማካተቱ አይዘነጋም። በፓኪስታን አደራዳሪነት በዋሽንግተንና በቴህራን መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነት መጋቢት 30 ቀን 2018 ዓ.ም ይፋ ተደርጎ ነበረም። ሚያዝያ 3 ደግሞ በኢስላማባድ የተካሄደው ንግግር ስምምነት ላይ ሳይደረስበት ቢቀርም ሚያዝያ 13 የአሜሪካው ፕሬዝዳንት በፓኪስታን አደራዳሪዎች ጥያቄ መሰረት ኢራን ለድርድር የሚሆን የውሳኔ ሀሳብ እስከምታቀርብ ድረስ የተኩስ አቁሙ እንደሚራዘም ገልጸዋል። ትራምፕ እንደሚሉት ሆርሙዝ ላይ ኢራንን ለማንበርከክ የያዙትን እቅድ ሳይደብቁ ነው። ሆርሙዝ ላይ የተፈራው ደረሰ የሚያሰኝ ውሳኔ ለማሳለፍ የመጨረሻው መጀመሪያ ላይ ናቸው። ትራምፕ የአሜሪካ እግረኛ ጦር በሆርሙዝ እንዲሰማራ የሚጠይቀውን ውሳኔ ሊያሳልፉ ነው ተብሏል። የትራምፕ አደገኛው ዘመቻም ትራምፕ በሆርሙዝ ላይ አደገኛውን ዘመቻ ለመጀመር አቅደዋል። በዘመቻው ዙሪያ ውሳኔ ለማሳለፍ የአሜሪካ ወታደራዊ አዛዦች እቅድን ከእቅዳቸው ጋር ለማስማማት ገለጻ ሊያደርጉላቸው ነው። ወታደራዊ አዛዦቹ ኢራን ውስጥ ሊፈጸሙ የሚችሉ አጭርና ኃይለኛ ተከታታይ ጥቃቶችን የተመለከተ እቅድ ለትራምፕ ሊያቀርቡ መሆኑን ቢቢሲ ዘግቧል። ቀዳሚው የመረጃ ምንጭ አክሲዮስ ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየው የአሜሪካንን መካከለኛ ምስራቅ ዘመቻዎች የሚመራው ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር እቅዱ የኢራን መሰረተ ልማቶችን ማጥቃትን ሊያካትት ይችላል ብለዋል። የትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃ መውሰድን እያጤነ ያለው ጥቃት መፈጸም ከቴህራን ጋር የሚደረገውን ድርድር ከገባበት ቅርቃር ያስወጣል በሚል ተስፋ ነው። በዘገባው መሰረት ለትራምፕ ይቀርባል የተባለው ሌላኛው እቅድ በኢራን የተዘጋውን ሆርሙዝ ለንግድ መርከቦች ክፍት ለማድረግ ሲባል የወሽመጡን የተወሰነ ክፍል መቆጣጠር ነው። የአይነቱ እርምጃ እግረኛ ወታደሮችን ማሰማራትንም ሊያካትት ይችላል። እግረኛ ጦሩ ከዘመተ ጦርነቱ ተመልሶ ያገረሻል። የተፈራው ጦርነትም ሆርሙዝን ማዕከል አድርጎ
ኢራንና አሜሪካንን ፊት ለፊት ሊያላተም የሚችል ነው። እንደ ቀይ ባህር ባለውም ቀጠና ሌላ ስጋት ሊፈጥር ይችላል የሚል ትንታኔ አለ። በከፍተኛ መጠን የበለጸገውን የኢራንን የዩራኒየም ክምችት ለመቆጣጠር በአሜሪካ ሰራዊት ልዩ ኃይል ዘመቻ የማካሄድ ውጥን አለ። እቅዱ ከዚህ ቀደም ተነስቶ ነበር። የሆነ ሆኖ አሜሪካ ኢራን ወሳኙን የባህር መተላለፊያ መስመር ሆርሙዝ ከዘጋችበት ጊዜ አንስቶ የጥቃት እቅዷን እየቀያየረች የሞከረች ትገኛለች። አሁን ገቢር እየሆነ ያለው እቅድ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ እገዳ መጣለው። ይህም ትራምፕ የኢራን ወደቦች ላይ ጣሉትን የጉዞ እገዳ እንደ ትልቅ መደራደሪያ በመመልከት እያጠናከሩት ይገኛሉ። ኢራን በዚህ አቋም የምትቀጥል ከሆነ ትራምፕ ወታደራዊ እርምጃ መውሰድን ሊያጤኑት ይችላሉ። በኪሳራ የታጀበው የትራምፕ ዘመቻም ጦርነት አክሳሪ ቢሆንም አሜሪካ በጦርነት ማትረፍን ታውቅበት ነበርም። አሜሪካ ከኢራን ጋር እያካሄደች ባለችው ውጊያ ከባድ ኪሳራ እየደረሰባት ነው። ዋይት ሃውስ የአሜሪካ መከላከያ በጀት በ1.5 ትሪሊዮን ዶላር እንደሚጨምር ለኮንግረስ ጥያቄ አቅርቧል። ከሁለተኛ ዓለም ጦርነት ወዲህ የአሜሪካ ወታደራዊ ወጪ በዚህ ደረጃ ከፍ ሲል ይህ የመጀመሪያው ነው። ለአሜሪካ ግን እንዲህ አይነቱ ሽንፈት የመጀመሪያው አይደለም። የቪየትናሙ ጦርነት የሚነሳ ነው። በሶማሊያ ያካሄደችውም ዘመቻም እንዲሁ የሚጠቀስ ነው። የአፍጋኒስታኑ ዘመቻዋም ሌላኛው የታሪክ ማስታወሻ ያለው ጉዳይ ነው። ከሁለት ወራት በፊት ኢራን ላይ የተከፈተው ጦርነት እስካሁን አሜሪካንን 25 ቢሊዮን ዶላር እንዳስወጣት የዋሽንግተን መከላከያ መስሪያ ቤት ኃላፊ ተናግረዋል። አሜሪካ በኢራን ጦርነት ምን ያህል ገንዘብ ወጪ እንዳደረገች በይፋ ሲገለጽ ለመጀመሪያ ጊዜ ነው። የመከላከያ ሚኒስትሩ ፔት ሄግሴት ከኢራን ጦርነት ወዲህ ለመጀመሪያ ጊዜ በቃለ መሐላ ስር ሆኖ በሰጡት 6 ሰዓት በቆየ የምክር ቤት ንግግር ከዲሞክራቲክ ሕግ አውጪዎች ጋር ውዝግብ ውስጥ ገብተዋል። ሚኒስትሩ በተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት የቀረቡት ከአሜሪካ ጦር የጋራ ጦር አዛዦች ኃላፊ ጄኔራል ዳን ኬን እና ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ጁሊየስ ሄርትዝ ጋር በመሆን ነው። የኮሚቴው አባል የሆኑ ዴሞክራት ሕግ አውጪዎች ከኢራን ጋር በሚደረገው ጦርነት የፌዴራል መንግስት ገንዘብ ጥቅም ላይ የዋለ የሚገኝበትን መንገድ ተችተዋል። የመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ሄርትዝ ባሰሙት ንግግር እስካሁን ለጦርነቱ 25 ቢሊዮን ዶላር ወጪ አድርገናል ብለዋል። እርሳቸው አብዛኛው ገንዘብ የወጣው ለተተኳሽና ለጦር መሳሪያዎች መተኪያ ሂደት መሆኑን ተናግረዋል። የውጭው ሙሉ ዝርዝር ከጊዜ በኋላ እንደሚቀርብ ሕግ አውጪዎች ተናግረዋል። አሜሪካና ኢራን የሰላም ንግግር ለማድረግ ተኩስ አቁም ላይ ቢደርሱም ጦርነቱ በይፋ አልተቋጨም። የመከላከያ ሚኒስትሩ ሄግሴት የበጀት ጥያቄው ጊዜው የሚጠይቀውን አጣዳፊነት ያሳያል ብለዋል። ጄኔራል ኬን በበኩላቸው 1.5 ትሪሊዮን ዶላር አሜሪካ በፍጥነት የሚያድግ ቴክኖሎጂ መታጠቅ እንድትችል የሚያግዝ ለወደፊት ደህንነት የሚውል ታሪካዊ ቅድመ ክፍያ ነው ብለዋል። የኮሚቴው አባላት የሆኑ ዴሞክራቶች የአሜሪካ ጦር ኢራን ላይ የሚያካሄደውን ዘመቻ ብዙውን ጊዜ የሚገልጹት ያለ ኮንግረስ ፍቃድ እንደተከፈተ የምርጫ ጦርነት ነው። የካሊፎርኒያው ዴሞክራቲክ ተወካይ ጆን ጋራሜንዲ ጦርነቱን በተመለከተ ከመጀመሪያው ዕለት አንስቶ የአሜሪካ ሕዝብን ስትዋሹ ነበር ብለዋል። ትራምፕ በመካከለኛው ምስራቅ ጦርነት አጣብቂኝ ውስጥ ገብተዋል ሲሉም ተናግረዋል። በዚህ አግባብ ትራምፕ ሆርሙዝ ላይ የተፈራውን ዘመቻ ለመጀመር የሚያስችለውን እቅድ ካጸደቁት ኪሳራው ከእስካሁኑ ይከፋል ተብሏል። ሆርሙዝን ማዕከል አድርጎ የቀጠለው የኢራን አሜሪካ ትንቅንቅ መላው ዓለምን ፈትኗል። አሜሪካና ኢራን ከሁለት ወራት በፊት የገቡበት ጦርነት የመቋጨት አዝማሚያ ያሳያለ መሆኑን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ከፈረንጆቹ 2022 ወዲህ ባልታየ መጠን ጨምሯል። የብሬንት ድፍድፍ ነዳጅ ዋጋ በ7 በመቶ ገደማ ጨምሮ በበርሜል ከ126 የአሜሪካ ዶላር ያላነሰ እየተሸጠ ነው። በአሜሪካና ኢራን መካከል የሚደረገው የሰላም ንግግር ያለ ተጨባጭ እንቅስቃሴ ባለበት መቆሙን ተከትሎም ይኸው የነዳጅ አቅርቦት ዋጋ በዚህ ሳምንት ጨምሯል። አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ ጣለችውን እገዳ ቴህራን የሆርሙዞች መጠን መዝጋት እስከቀጠለች ድረስ ለማራዘም መዘጋጀቷ ከተዘገበ በኋላ የነዳጅ ዋጋ በ6 በመቶ ጨምሮ ታይቷል። ከዚህ በላይ አስፈሪው ጉዳይ ትራምፕ በሆርሙዝ የእግረኛ ጦርን ያካተተ የዘመቻ እቅድ ካጸደቁ ነው።